ነቃ ነቃ ኤግዚት ተፈታኞች ዛሬም አንድ ኤግዚት ኩዌሽን አብረን እንሰራለን ማለት ነው። ጥያቄዎች እንግዲህ ቀለል ያሉ ጥያቄዎች ናቸው። ራሳችሁን ይዩባቸው። እንደዚህ ጥያቄዎች ሸዋጅም ቀለል ያሉም ጥያቄዎች ናቸው ማለት ነው። ሶ ጥያቄያችን ምን ይላል? ኢፍ ዩ ሃቭ ቱ ስትሪንግስ ዜድ ኢዝ ኢኳል ቱ ሲ ዲ ዲ ሲ ኤንድ ደብሊው ኢዝ ኢኳል ቱ ኤ ቢ ኤ ቢ ቢ ዘን ዘ ኮንካቴኔሽን ኦፍ ዘ ቱ ስትሪንግስ ዜድ ደብሊው ዊል ቢ ኤ ዜድ ደብሊው እና ኤ ቢ ኤ ቢ አንብቡት። በኤቢ ነው የሚጀምረው። ቢ ደግሞ ሲዲ ብሎ ነው የሚጀምረው። ሲዲ ኤቢ፣ ሲ ደግሞ ሲዲ ዲሲ ብሎ ነው የሚጀምረው። ዲ ደግሞ ሲኤ ማለት ነው። ሶ ምንድን ነው ማለት ነው? መልሳችን ሲ ነው ማለት ነው። እንግዲህ ኮንካቲኔሽን ሲባል ኮንካቲኔሽን ከሆነ ሁለት ዘ ኮንካቲኔሽን ኦፍ ቱ ስትሪንግ ከተባለ ሁለቱ ምን ማድረግ ነው ማለት ነው? ሊንክ ማድረግ ማለት ነው። ማያያዝ ማለት ነው። ድግምግሞሽም ኖረ አልኖረ ምን ማድረግ ነው ማለት ነው? ታያይዙታላችሁ ማለት ነው። ዛቲዝ ምን ይባላል? ኮንካቲኔሽን ይባላል ማለት ነው። ሶ እዚህ የኤን ምርጫውን አይታችሁት ከሆነ ኤ ላይ ምንድን ነው ኤቢ ኤቢ ሊንክ ሆኗል፣ ግን ተገለባበጠ ማለት ነው። ደብሊው ዜድ ቢባል ኖሮ የኤ ነበር መልሱ የሚሆነው። ዩኒን ቢባል ኖሮ ደግሞ የቢ ነበር የሚሆነው ማለት ነው። ሶ ልክ እንደዚህ ጥያቄዎችን መስራት ይገባል ማለት ነው።